እንደምትመለከቱት ይሄው ፒዛችን ደርሷል። በጣም ነው የሚጣፍጠው። ዋው እውነት በጣም ተፈተበላ ቀለል ያለ የጾም ፒዛ ማለት ይሄ እንግዲህ እውነት በጣም የሚጣፍጠው አንደኛ ሄልዚ ነው። በአትክልት ነው የተሰራው። ሙሉ ለልጆቻችሁ ለትምህርት ቤት ይሆናል። በትንሽ ሚኒ ፒዛ ሰርታችሁ ለቤተሰብ ይሆናል። ለቁርስ፣ ለራት፣ ለስናክ ይሆናል። ኢንጆይ ሰርታችሁ ሞክሩት። ሰላም እንዴት ናችሁ? እንኳን ወደ ቃሊቱ በሰላም በጤና መጣችሁ። አሜን። ያው እንደሚታወቀው እንግዲህ ጾም እንደመሆኑ መጠን ወቅቱ በሳምንት 2 ቀን የጾም ምግብ እየለቀቅንላችሁ ነው። እናንተ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ቻናላችንን አሳድጉ። ዛሬ የምንሰራው ምርጥ ምንድነው? የጾም ፒዛ በቃ ቀማሻችን አለ። አሁን ሰዓታችሁን አንወስድባችሁ፣ ወደ አሰራሩ እንሂድ እና ቃሊጣችንን እሺ አሁን ሊጣችንን እናዘጋጃለን። አንድ የሻይ ማንኪያ ስኳር አደርጋለሁ። ግማሽ የሻይ ማንኪያ ጨው፣ ለብ ያለ ውሃ አደርግበትና ካሜራዬን አደርጋለሁ። ዘይት የተወሰነ እናደርጋለን። ብዙ አናደርግበትም። አንድ የሾርባ ማንኪያ የሚሆን ማለት ነው። እዚህ ጋር 2 ኩባያ ፍርኖ ዱቄት አዘጋጅቻለሁ፣ የተነፋ ማለት ነው። እንጨምርበታለን፣ እናወቀዋለን። አሁን ለሶሱ የምንሰራው ሽንኩርት ነው የሚያስፈልገን። አንድ ሽንኩርት፣ ተለቅ ያለ ሽንኩርት፣ አንድ ቢጫ ቃሪያ፣ ቀይ ቃሪያ፣ አንድ ከሁሉም ከቤል ፔፐሮች ማለት ነው ወይም ከለር ቃሪያዎች፣ እንዲሁም የተፈቀፈቀ ቲማቲም ነው የሚያስፈልገን። ከዛ ውጪ ሳልሳ እና አንድ የሻይ ማንኪያ ወይም የሾርባ ማንኪያ ካቻፕ እንጠቀማለን። አሁን አሰራሩን እንዴ ሽንኩርታችንን አሁን እናጥባለን ወይም እንጠብሳለን። እዚህ ጋር ካሜራው እየቀረጸ መስሎኝ ለካ እየቀረጸ አይደለም። ሶሪ። የጨመርኩት ቲማቲም ስልስና 2 የተፈቀፈቀ ቲማቲም ቅድም ያሳየኋችሁ ነው እና ቲማቲም ስልስ 1 ማንኪያ ማለት ነው። እሱን የጨመርኩት። ከዛ እዚህ ጋር አሁን ነጭ ሽንኩርት ደቆ የተከተፈ ነጭ ሽንኩርት እንጨምራለን። ይኸው በዚህ መልኩ በጣምም አላደቀኩትም። ነጭ ሽንኩርቱን ደስ በርበስ ነው ያደረኩት። እናንተ በምትፈልጉት ማለት ትችላላችሁ። አሁን ትንሽ ጠበስ ሲልልን ቃሪያውን ነው የምንጨምረው። ቃሪያው ረጅም ሰዓት ላይ ስለማናቆየው ቃሪያውን ጨምረን ከዚያ በኋላ መጨረሻ ላይ ደግሞ እንጨምረው እናያለን። ቪዲዮውን ግን እስከ መጨረሻው እዩት። ቺዝ ጾም ባልሆነ ሰዓት በቺዝ ተደርጎ ደግሞ ሞር በጣም ነው የሚጣፍጠው። በጣም አሁን ግን ያለ ጾም ስለሆነ የሚፈልገው ያለ ቺዝ ነው የሚሰራ ማለት ነው። አሁን እዚህ ጋር ቃሪያውን እንጨምራለን። አሁን ቃሪያውን ጨምሬያለሁ እንደምታዩት። ይህ 1 ሻይ ማንኪያ
ወይንም ግማሽ የሻይ ማንኪያ ስኳር እንጨምርበታለን። እንዲሁም ደግሞ ጨው የሚበቃውን ያህል እንጨምራለን። ብላክ ፔፐር ጨምሩ። እኔ ብላክ ነው ማለት ነው። ጨርሰናል። ሊጣችን እየቦካ ነው። ከተወሰነ ደቂቃ በኋላ በቃ ሊጡን እንጠፈጥፍና ኦቨን እናስገባለን ማለት ነው። ሬዲ። አሁን ሊጣችን በዚህ መልኩ ቦክቶልናል። አሁን ይሄንን ለሁለት ከፍለን እንጠፈጥፈዋለን ማለት ነው። ለፒዛ የሚሆነው ለፓትራ እንድናደርገው ሶሳችን እናደርጋለን። ልጄ እየዘመረችላችሁ ነው። ማርያም እያለች ነው። አሁን ይሄንን ካደረግን በኋላ ወደ ኦቨናችን ከ15 እስከ 20 ደቂቃ እንደ ኦቨናችሁ ፍጥነት ማለት ነው እናስገባዋለን። ጾመኛ ካልሆናችሁ ደግሞ እዚህ ላይ ቺዝ ማድረግ ነው የሚጠበቅባችሁ። ያሚ ሰርታችሁ ሞክሩት። በጣም 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 ነው የሚጣፍጠው ከምነግራችሁ በላይ በጣም። እንደዚህ ያስተካክለን እናስገባዋለን ማለት ነው ወደ ኦቨናችን። ያው ኦኬ፣ ከተወሰኑ ደቂቃዎች በኋላ ለመቅመስ እንገናኝ። እንደምትመለከቱት ይኸው ፒዛችን ደርሷል። መሻንሽ ነው ተቆርሶም እንግዲህ አሁን እንቀምሰዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ስላሴም የተባረከ ይሁን አሜን። በጣም ነው የሚጣፍጠው። ዋው እውነት በጣም ተፈጥሯል። ቀለል ያለ የጾም ፒዛ ማለት ይሄ እንግዲህ እውነት በጣም ነው የሚጣፍጠው። አንደኛ ሄልዚ ነው። በአትክልት ነው የተሰራው ሙሉ ለሙሉ ምንም አይነት እንትን የለውም። ለልጆቻችሁ ለትምህርት ቤት ይሆናል። በትንሽ ትንሽ ሚኒ ፒዛ ሰርታችሁ ለቤተሰብ ይሆናል። ለቁርስ፣ ለራት፣ ለስናክ ይሆናል። ኢንጆይ ሰርታችሁ ሞክሩት። ለዛሬ እንግዲህ ይሄን ሰርተንላችኋል። በቀጣይ ደግሞ እንዲሁም የጾም ነው የምንሰራላችሁ። ቻናላችንን ሰብስክራይብ አድርጉ። እናመሰግናለን። ከወደዳችሁት ደግሞ ላይክ አድርጉልን። ኢንጆይ። እናመሰግናለን ስላያችሁን ስለምትከታተሉን በጣም ነው እናመሰግናችሁ። ባይ ባይ።